ወይ ግን ፎንቄ ዛሬ ምን ሆነ ነው ካልሸኘሽ ምናምን ያልከው? ምንም ማታ ትንሽ ስለኝ ሳስባ መሽውኝና ከዛ ለምን ዛሬ አልሸኛትም ብዬ ቶሎ መጣ። ፎንቄ አይዶታልኝ ነው። ፎንቄ ወይ ፎንቄ ቆይ መላጣብሶ ነው ወይስ ደግሞ እንዲሁ ፈልገህ ነው ጸጉር እንደዚህ እስኪሆን ረዝም ያልከው? እኔማ እኮ የሙዳለው ብዬ ነው። የምርና እንደዚህ የቁሙሉ ያመስለ ሙዳለው ትንሽ ያደብራል። ቆይ ግን የምርሽ ነው በጣም ይደብራል እንዴ? አዎ ይደብራል። ቆይ ግን እኔ ራሱ ምን ሆኜ ነው እንደዚህ እስክትሆን ረዝም ያልኩ? አንቺማ እኮ ከራሳሽን ትንሽ ቆይተሻል። ዝም በል እባክህ። ለማንኛውም ይኸውልህ ከትምህርት ቤት እስከመለስ ድረስ ጸጉርን ተቆርጣ እንድትጠብቀኝ፣ ካለበለዚያ ግን አንድ ሳምንት አላናገርም። አንቺ አንድ ሳምንት ከማታናገርኝ አይደለም ጸጉሬን አንገቴን ራሱ ቆረጣለሁ። እሺ ደግሞ ይኸውልህ ስትቆረጥ ፍሪዝ ምናምን አልፈልግም። እና ታዲያ ምንድን ነው የምትፈልጊው? በቃ ይኸውልህ ከስር ጥርብ አድርገህ ቆንጆዬ በቃ የህፃን ልጅ መልክ እንዲኖር ነው ፈልገው። እሺ ሌላስ ምን ልሆንልሽ? አይ በቃ ይኸውልህ አሁን ቀዩን ተጫነው። እሺ እኔ ትምህርት ቤት ሰዓት ስለደረሰብኝ ሩጥ ብዬ ልሂድ። ያስጠይል። እና ታዲያ እዚህ ጋር ትመጪኝ? ይኸውልህ ዩኒፎርም ለብሼ እንደዚህ የማረግ አቅም የለኝም። እሺ አምጣ እባክህ ቦርሴ። በማማሙት ምን ታረጊ መጣሽ? እንድናጠና ነው የመጣሁት። እንደዛ ነው እንዴ? አዎ። ግን አልሞቀሽም? ኧረ አይሞቅም። ወይኔ መድኃኒዓለም። በቃ እኔ ነው የሚሞቀኝ ማለት ነው። በቃ ደንግጠሃል እንዴ? ማ እኔ? አዎ። ኧረ እኔ አልደነገጥኩም። ሞቀኝ ስትል እኮ ነው። ትንሽ ሰሞኑን የአየሩ ሁኔታ የፈጠረብኝ ተጽዕኖ ነው እንጂ እኔ ዳግመማ አልደነግጥም። እንደዛ ከሆነ ደስ ይላል። በጣም ምን ነው ደስ የሚለው? አለመደንገጥ ነው። ወይ አለመደንገጥ። ኧረ እማዬ ጉድ! ሁልሽ መና ግን እኮ በጣም ይጨንቃል። እንዴ ዳጊ ደግሞ አሁን ምን የሚጨንቅ ነገር አለ? እንጃ አላውቅም። በቃ ብቻ ጭንቅ ጥብብ ይላል። አይዞህ ዳጊ አትጨነቅሽ። ቅድም ያልሽ ነገር ምንም አልተዋጠልኝም። ከቅድም ጀምሮ እየከለከለኝ ነው። ጎሽ ዮሴ እየመጣልኝ የኔ ፈጥኖ ደራሽ። ይቅርታ ዮሴ አይታየም። ከሰው ጋር እኮ ነኝ። ከሰው ጋር ያልሽው ከኔ ጋር እንዳይሆን? አዎ ዳጊዬ፣ ምን ነው ችግር አለው እንዴ? ኧረ ዮሴዬ ዳጊዬ አረች እንኳን ደስ አለ። እንኳን አብሮ ደስ አለ። አንቺ ግን የጠየቅኩሽን አልመለስሽልኝም። ምን ልመልስልህ? ምክንያቴን አልነግርህም፣ ግን ደግሞ ከዚህ በኋላ አጠገቤ እንዳትደርስ ብሎ ማስጠንቀቅ ምን የሚሉት ፈሊጥ ነው? እንግዲህ አጠገቤ አትድረስ ማለት መብቴ መሰለኝ። ሊሆን ይችላል፣ ግን ደግሞ ምክንያት እፈልጋለሁ። ምክንያቴን ከነገርኩ ግን ድጋሚ ተሳስተህ ልታገኘኝ እንዳትሞክር። በዚህ ትስማማለህ? ምናልባት ምክንያትሽ ካሳመነኝ ጥሩ። ዋነኛው ምክንያቴ አንተ እኔን በቀረብከኝ ቁጥር ፍቅረኛ ደስተኛ እየሆነች አይደለም። ማ ቤቲ? ከሷ ውጪ ሌላ ፍቅረኛ አለ እንዴ? ኧረ እናንተ ሰዎች እኔ ግራ እያጋባችሁኝ ነው። ዳጊ እንዴት ታገሰኝ። ቆይ ቤት ያለችሽ ነገር አለ እንዴ? ምንም የለም። እና ታዲያ ግን ደግሞ ማንኛውም ሴት የኔ የምትለው ፍቅረኛዋ ከሌላ ሴት ጋር ቆሞ ሲያወራ ማየት ደስ አይላት። እናማ ይሄን ስሜቷ ልትጠነቀቅላት ይገባል። ገባህ? እና ፍቅረኛ ኖረኝና ሌላ ሴት አላወራም ማለት ነው እንዴ? እንደዛ አላልኩም። ግን ደግሞ እኔ እንደምታናግረኝ አይነት ማናገር ልታናግራት አይገባም። አንቺ እንዴት ነው ማናገርሽ እንዴ? በቃ ስርስሬ እንድትከተለኝ አልፈልግም። ማን ነው ስርስርሽ ያለው? አንተ። እኔ ዮሲ አትዋሽ። እኔም ስርስሯ አስተላይቻለሁ። ጎሽ ዳጊዬ፣ እንደዚህ ልክ ንገርልኝ። አረ ዮሲ ነገር ደገመችው። ምኑ? ዳጊ የምትለው ነገር ነው። አንተ ደግሞ ወሬ አለብህ። እና ቆይ ለዚህ ብቻ ባልሆነ አጠገቤ እንዳትደርስ ያልሽኝ? አዎ ቢያንስ ፍቅረኛ እንዳለው ሰው አክት ለማድረግ ሞክር። ለራስህም ለሷም ክብር ይኑር። ቆይ
ክብር የለም እያልሽ ነው? አንዳንዴ ግን ነገር አይገባህም ልበል? እረፍ! አንተ ደግሞ ምን እያልክ ነው እንዴ? ዮሲ እያለች ያለችው እኮ መሀይም ነህ። አንተ ደግሞ አታሽቋልጥ። አርፈህ ተቀመጥ። ኧረ ጉዴ! ምነው አርፌ ማን የተቀመጥኩት? ካልተመቸው ልሂድ። ዳጊዬ አንተማ አትሄድም። መሄድም ካለብህ አንተ ነህ እሺ የምትሄደው። ማሙት ኧረ ይሄን ነገር ሰለሰችው ዮሲ። ዳጊ ወይ ይህ የምትለዋን ፊደል እንደዚህ የምትወዳት ከሆነ አስቀርጬ ነበር ማመጣልህ። እንዴ ምን ሆንክ? ዮሲ ቀንታል። አፍ እንዳመጣልህ አቀባጥር። ዮሲ እማትሙ ቀንታል። አንተ እንዳላጋጭ አርፈህ ተቀመጥ። እስኪ ወንድ ነህ ሞክረዋ። ቆይ ብቻ እየተደረብሽለት ባልሆነ። አዎ እየተደረብኩለት ነው። ደግሞ አንተ ነህ እዚህ ድረስ መተህ እየረበሽከን ያለው። ስለዚህ ትሄድልን። እቺን ይወዳል ዮሲ። የምርሽን ነው ሂድ እያልሽኝ ያለሽው? ዮሲ እኮ ነኝ። አዎ ሂድልን። ትሰሚኛለሽ? አሁን ያወራሽውን ነገር በሙሉ እንዳትረሺ እሺ? እኔና አንቺም አልጨረስንም። ዮሲ እስኪ ወንድ ነህ ሞክረዋ እኮ። ምን አይነቱ እንዴ ዳጊ ካንተ ጋር አልጨረስንም። አልጨረስንም እንዴ? አዎ እሺ ሙሽ ይተርተርልሽ አንቺ አመድ አንቺ ስቲችን ቆርጥሚያት ቆሎ መሰለ እንዴ? ቁርጥሙ የምትለው ምን ይለየዋል? ቆሎ በምድር የሚጀምረው በቆ ቆቀርስ ነው አይደል? በቆ አይ እንደውም ዘመዳሞች ናቸው ያጎት ልጅ ነው እየተባለ ነው ሰሞኑን እንደዛ ሰምቻለሁ። ይመችሽ። አሁን ሻይ ይሰጣል። አረ መሳፈጥ ቋንታ አይደብርም እንዴ? ደግሞ ምን አደረኩ? ተሰማኛለህ? እኔ የምጠረው የምግረው የምለፋው ላቤን ጠፍ አድርጌ የምጠራው ይኸውልህ ህይወቴን ለማሻሻል ከፍ ለማለት ለማደግ እንጂ ያንተንና ይዘን ጉጠገር ሆድ ለመሙላት አይደለም። እሺ ቆይ ስራ የጀመርክ ሰዓት እንደፈለጋችሁ ብሎ ፈርቸችስ በሉ ስትለና ነበር። ያንማ የምስራች ነበረ። እሱ ራሱ ስንት ጣጣ ውስጥ እንደከተተኝ ማበነገር ታምር በዚሁም ክሊ ደግሞ ነው። ባይገርም ከትላንት ወዲያ ዕለት ደግሞ ስቀበል ሴትዮዋ ጎምዳ ስንት እንደሰጠችኝ የምታውቅ ድንኳን ጥለህ ፍራሽ ዘርግተህ በሀዘን ትቀመጥ ነበር። የታባ እኔና ቡሻ ስንነግር አልሰማም ላይ ይኸው ባዶ ኪስን ቀረ። ልቅራ ብቀርስ ምን ታካብዳለህ? ምን የመሳሰሉ ወንድሞቼ ጋር ነው እሺ የምኖረው። ጅል ይሄ ነገር በእናትህ ደረቀ ሲያስጠላ። ኧረ ምን አስቸኩለህ? ምን ቅልቅል አድርጎበት ምን አስቸኩለህ? ቀስ ብላ አትበላም? የሰጠኝ እንደበለው አይደል? ምን ማድረግ ነበረብኝ? ይኸውልህ መጀመሪያ ምን ታደርጋለህ መሰለህ? ምራቅን በደንብ ጠርቀምቀም አድርገህ ትይዘዋለህ። ገብቶሃል? ከዛ በኋላ ያጠራቀምከው ኃይል ያለው ምራቅ ላይ ምን ታደርጋለህ? ግምጥ ታደርግና ዝፍዝፍ ታደርገዋለህ። ገብቶሃል? እያራራሱ ማወጥ ነው። ይሄ ነው ሂደቱ። በቃ ይኸውልህ ስትማር የሚገባህ ጉዳይ ነው። አይዞህ። ቆይ አሁን አንተ ምን ብትደረግ ነው የሚሻል? ምን አባቴ ታደርገኛለህ? ለሞና ቡሼት ሄዱ ነው። አልሰማሽም? ለካ አቡሻ እኮ ከአገልግሎት መስጫ ክልል ውጭ ሆነ። አይፎንቃ ለነገሩ ሳስበው እንኳንም ትርቴም ቢያለች እንዴ እሷው እየብትለኝ አንተን አቡሻን ቀስቴን ሁሉንም ነበር እኮ የምቀጣችሁ። እንደውም ያንተ ከአቡሻ ባይብስ ነው። አንተ ደግሞ ፊት ሲሰጡ መስታወት ላይ ያዝ የምትለው ነገር አለ። ረፍ ወፍጮ ቤት የመሰለ አመድ ፊትህን ለማየት ነው እንዴ? አጥብዶ ነው እኮ ቦቼክስ ነኝ አመዳም። ይልቅ ና ከፊቴ ላይ የሆነች ወዝ ነገር ውሰድና ይሄ አመድህን አራግፍ። ሰው ሁን። አይ ቡቻ ይሄ እኮ ነው ያንተ ትልቁ ችግር። እንዴት? አንተ እኮ መንገድ ላይ የተቃጠለ ዘይት ብታይ ራሱ ወዝ ነው የሚመስልህ። እቺን ያዳል ቦቸራ። አንተ አመዳም እኔ ነው እንዲህ የምትናገረኝ? አዎ አንተ ነው እንደዚህ የምናገር። ምን ልታመጣ? ለነገሩ እባክህ ይመርልኝ ብዬ እንጂ ምን አባቴ ያመጣለሁ። በል በቃ ልቁስ። ወዴት ነው የምትሄደው? ኧረ እባክህ ሴትዮዋ ገና ለገና ሻይ ባዘዝኩ ቁጥር ቆየ እያለች ጓግጭ እያለች ልታሳብደኝ ነው። አሁንስ በጣም አሳዘንከኝ። አሁንስ ተመሳደከኝ። በል ቻው አመዳም። እንዴት ነው ያሬዶ? ደህና ነኝ። እኔ የምልሽ የሊዛ ስልክ እንዳለኝ አግኝተሽ ነበር ያለችሽ ነገር አለ? አረ ምንም የነገረች ነገር የለም። እንደውም ለራሴ ጉዳይ ፈልጌ ደጋግሜ ብደውላት ስልኳ ዝግ ነው። ወይኔ ያሬድ በቃ እቺ ልጅ ምን ነገርሽ ጨመርኳት ማለት ነው ስትል ቹቻ ትናንትና ምን ፎር ሰርች ነው? ቆይ ምን አይነት ፋውል ነው የሰራው ያሬድ? በነግርሽ ደስ ይለኝ ነበር ግን ጓስ ለምትይብኝ ፈጽማለሁ። ቆይ ቤቲቲ የሆነችው ነገር አለ እንዴ? አንተ ምን ሆነ ነው? አታስጨንቀኝ። የሆነችው ነገር ካለ ንገረኝ። እሺ ቹቻ ምን መሰለሽ የኔ ቆንጆ እንዴት አባሽ ነው ያማረብሽ? ይሄን ትከራተሽ ነው ነኝ። ምንድነው እናቴ ሰዓት ይዘሻል? ሰዓት የሚጠይቅበት ሰዓት አታውቅም ነው?
ድንባዣም ስንት አይነት ሰው አለ በእናትህ እና አንሽልኛ ብራዘር ወሳኝ ቸክሽ የጠበስኩ ታምራለች። እንደምታምር አንተ ነህ የምትነግረኝ? አንተ ነው ወይ የምትነግረኝ? ጥናጃም አንቺ ጥናጃም በስቷል። እና በጣም እንደምታምር የኔ ቆንጆ ጸጉርሽ አንደኛ። አሽሙር እየተናገርሽ ነው? አሽሙር እየተናገርሽ ነው ወይ?